የቡና አፍቃሪዎቼ የደረቅ ቡናና የታጠበ ቡና ጣዕም ልዩነቱን ቼክ አድርጋችሁታል? ይሄ ልዩነት ከምን የመጣ ይመስላችኋል? ዛሬ በዚህ ቪዲዮ ላይ ሶስተኛውን የቡናን ጥራት የሚወስኑ ነገሮችን በተመለከተ ላሳያችሁ መጥቻለሁ። እንደሚታወቀው ቡና ኦልሞስት ጥራትን በተመለከተ 40% የጥራት ጉድለት የሚፈጠረው ታች ላይ ማለትም በፊልድ ላይ በሚፈጠር የማኔጅመንት ጉድለት ነው። 40% የሚሆነው ደግሞ ፕራይመሪ ፕሮሰሲንግ ሴንተሮች የምንላቸው ማጠቢያ ኢንዱስትሪዎች አካባቢ፣ ሳይቶች አካባቢ ላይ የሚፈጠሩ ችግሮች ናቸው። እንደዚሁም 20% የሚሆነው ደግሞ ቡናው አዲስ አበባ ከመጣ በኋላ ፕሮሰሲንግ ዩኒት ውስጥ የሚፈጠር ችግር ነው። እንግዲህ በአጠቃላይ ለጥራት መጓደል ምክንያት ነው የምንላቸው። ባለፈው እንደነገርኳችሁ ቡናችን በተለይ የኢትዮጵያ ቡና ኢንሄረንት የሆነ ጄኔቲካሊ በጣም ጥሩ ጣዕምና ቃና እንዳለው አሳይቻችሁ ነበረ። ይህ ብቻ አይደለም፣ የሚበቅልበትም ኢንቫይሮመንት ለቡና በጣም ምቹ እንደሆነ ነግራችሁ ነበረ። ይህንን በተፈጥሮ ያገኘነውን ነገር ግን ፕሮሰስ ስናረግ ቡናው በተለይ ሃርቨስቲንግ ላይ ፕሮሰሲንግ ላይ እና ፖስት ሃርቨስት ላይ በምንፈጥረው ችግር የኳሊቲ መውረድ ችግር ይገጥመዋል ማለት ነው። ቡናችን ወይን ማለት ሲገባ፣ ቡናችን ሞር ፍሎራል ማለት ሲገባ፣ ቡናችን ቤሪ ላይክ መሆን ሲገባ አፈር እንዲህ እምክ እንዲህ ወይም መስቲ ቴስት እንዲያመጣ በእኛ በሃርቨስቲንግ በፕሮሰሲንግና በፖስት ሃርቨስት ችግር ይህንን ነገር እናመጣለን። አሁን ወቅቱ የሃርቨስቲንግ ታይም ስለሆነ በተቻለ መጠን በተለይ ሃርቨስቲንግ ላይ አርሶ አደሮቻችን ወይም ደግሞ ግሮው ሃርቨስቲንግ ላይ እጅግ በጣም ጥንቃቄ ማድረግ ይቻላል። በቡና ፊዚዮሎጂ እንደምታውቁት ቡና ፍሩቱን ሴት ካረገ በኋላ ከቅጠሉና ከቅርንጫፉ ምግብ ወደ ፍሩት የሚሄድበት ሰዓት ላይ ነው የምንገኘውና ሞር ሹገር በዚህ በፎቶሲንቴሲስ ከሊፉና ከብራንቹ ወደ ፍሩቱ ይሄዳል። ሞር ጊዜ ሰጥተን ብዙ ፍሩት ወደ ሹገር ወደ ፍሩቱ እንዲገባ ባደረግነው መጠን የቡናው ስዊትነስ ወይም አሲዲቲ ወይም ቦዲ እንጨምራለን ማለት ነው። ስለዚህ ቡናችን በተቻለ መጠን ሃርቨስት ስናረግ የቀላ ቡና ብቻ በመልቀም አርሶ አደሩ በዚህ አጋጣሚ እንዲተባበር ጠይቃለሁ። ምክንያቱም ቡናችን ከቀላ አንድ እውነት ልንገራችሁ፣ ቡናችን ውስጥ 2.5% ኢማቹር የሆነ ቡና ከተገኘ ወይም አራይፕ የሆነ ቡና ያልደረሰ ቡና ከተገኘ ቢያንስ በኋላ በታፕ ቴስት ላይ 30% ይቀንስባቸዋል። ያ ማለት ምን ማለት ነው? በፍጹም ያ ቡና ስፔሻሊቲ ግሬድ ውስጥ አይገባም ማለት ነው። ታፕ ቴስት ላይ ትለዩታላችሁ ማለት ነው፣ ይወርቃል ማለት ነው። ስለዚህ ሃርቨስቲ ላይ የምንሰራው ስራ በጣም ወሳኝነት አለው። ለዛ ነው እኮ ተጠንቅቀን ለምሳሌ የደረቅ ቡናችንን በጣም ተጠንቅቀን ካዘጋጀን የደረቅ ቡናችን ጥሩ ቦዲ ፉል ቦዲ ይኖረዋል፣ ፍሩቲ ቴስት ይኖረዋል፣ በተለይ ስዊትነስ ያመጣል ማለት ነው።